የአባታቸው ጓደኞች ጋር ደውለው እንደው ይሄ ሰውዬ ምን ይሰራ እንደነበር ብትነግሩኝ። አሃ ባለቤቴሽማ እጅግ በጣም በጥበብ የሚያምን ጥበበኛ ሰው ነበረ። እንደው አገሩን ስለሚወድ ዘምቼ ልሞታል እንጂ ምንም አላጣም ነበር። አይዞሽ በይ እንግዲህ እኔ አስተምርሻለሁ፣ ምን እንደምታረጊ እኔ ያሳይሻለሁ ብለው አንደኛው ደብተራ ቤት መምጣት ጀመረ። እቤት ሲመጣ ያው ያለምንም ቅድመ ሁኔታ ያለምንም መቀሸሽ ነው የምትሉት አንዳንድ ጊዜ ያለምንም ሁኔታ ዝም ብሎ አስማት አይሰራም። ገንዘብ እንደሌላት ያውቃል፣ ግን ጭኖቿ መካከል አንድ ገንዘብ አለ። ይሄንን ገንዘብ ነው የሚፈልገው። ወንድ ስለሆነ ብቻ አይደለም፣ መንፈሱም ግብር ስለሚፈልግ ነው። እና የምፈልገውን ትሰጪኛለሽ፣ አስማት አስተምርሻለሁ፣ ከዛ ልክ እንደ ባልሽ ትሰልቢያለሽ አላት። ማለት አለችው። ሰላቢ ነው የኔ ባል? አዎ ይሰልባል፣ እየሄደ የሰው ኪስ ያወልቃል፣ ባንክም ምንም ኪስ ያውላቅ። በቃ ማለት ሄዶ ከነካቸው ይፈዛሉ፣ ይደነዝዛሉ። አካውንቱ ላይም ብዙ ገንዘብ እንዳለ ነው የማውቀው። ሚስትነትሽን አስመሰክርልሻለሁ፣ ልጆቹን ይዘሽ ሄደሽ ባንክ ላይ ምን ማድረግ እንዳለብሽ ትናገሪያለሽ፣ ትወርሻለሽ። አትንገር ያለኝን የነገርኩሽ። ገንዘቡን ባንክ ከሚበላው ወይም ሌላ ነገር ከሚሆን በህጉ መሰረት እንሂድና ላሰጥሽ ግን ታካፊኛለሽ አላት። ሁለት በሉ። የመጀመሪያ ጭኗ መካከል አንድ ገንዘብ አግኝቷል። ሁለተኛ ደግሞ አካውንት ውስጥ ደግሞ ሌላ ገንዘብ አግኝቷል። ሶስተኛ ሌላ ተጨማሪ ጥቅም ያገኘው በምንድነው? ስልብና አስተምሯት እሱ በየቦታው ይሰል። በነገራችን ላይ በትክክል ደብተራ መሪጌታ ነው፣ የቤተ ክርስቲያን አገልጋይ ነው፣ ግን ሌባ ነው፣ ሰላቢ ነው። ኢቭን ከቤተ ክርስቲያን ግቢ ውጪ በወረኔ ለዚህ ነው እኮ የምፈራው። ከቤተ ክርስቲያን ግቢ ውጪ በሆነ አገልግሎት መጠመድ በጣም መጥፎ የሚሆነው ጥሩ ያልሆነው ለዚህ ነውና ቤቱ እየመጡ ብዙ ሰዎች ጸለይላቸዋል። አንዳንድ ጥበባት የሆኑ ነገሮች አሉ እየተባለ ሰዎች ሲመጡ እጣን ይጨሳል። ያ እጣን ያው በዋልድባ አካባቢ ሉባን ዘከር ምናምን ያይሉ ስም ይጠሩ ብዙ ስም አለው። ግን ከእግዚአብሔር የሚያገናኝ የተለየ ጥበብ የሚያመጣ ማብ የተባለ በሉባን ዘከር ስም ሊሆን ይችላል፣ በሌላም ስም ያንን እጣን ውድ እንደሆነ በጣም ለየት ባለ መልኩ እንደሚመጣ ተናግሮ ይጨስላችሁ። ከዛ አይምሯችሁ ይከፈታል፣ ከዛ የምትፈልጉትን ታገኛላችሁ ይላል። ያጨሰዋል እጣኑን። የእውነትም ሰዎቹን ይሰውራቸውና ማየት ያለባቸውን መሄድ ያለባቸው ቦታ ነግሯቸው ወደ ልባቸው ይመልሳቸዋል። ከዛ ሰዎቹ ገንዘብ ሲከፍሉትም በጭፍን ነው የሚከፍሉት። ሲወጡም ቻው ሳይሉት ነው የሚወጡትና ወጥተው ሄደው ሰልበው ሰርቀው ኪሳው ልቀው አምጥተው አስረክበውት ነው ከዛ ቁጭ ብለው የሚባንኑት የሚነቁት። የት ሄጄ ነበር? ተኝቼ ነበር ይላሉ። አይ አልተኛሽም፣ ስራ ሰርተሽ ነው የመጣሽው። የምን ስራ? አይ ሄደሽ ይሄን ሁሉ ይዘሽ ነው የመጣሽ። እኔ ያው አረዲ ይሄን አላመጣው፣ እኔ አልወጣሁም ከዚህ ቤት። ምናልባት ተጋድሜ ተኝቼ ሊሆን ይችላል፣ እንደለመደብህ ጭኔ መካከል አድራ ሊሆን ይችላል። አይ እሱ መች ይቀርልኛል፣ የኔው እኮ ነው፣ የትም አይሄድብኝም፣ የባንኩም ገንዘብ የትም አይሄድብኝም። አሁን ስልብና በደንብ አስተምሬሻለሁ ብሎ ይሄን ታፋዋን ቀዶ ምናምን የሚቀበረው ነገር ቀብሮ ቁስሏ እስኪጠግላት ድረስ 15 ቀን ረፍት አድርጊ ብሏት ከዛ በኋላ አይለኛ ሰላቢ ነው የሆነችው በመንደር ውስጥ ማለት ነው። ያው አንቺ በየማውራው ያን የነበረውን ስሜት ለማምጣት ነው። አሁን ትልቅ ሰው ናቸው። ልጆቻቸውን ለማሳደግ አንዱ የሄዱበት መንገድ ይሄ ነው። የሚበሉት የሚጠጡት ሲያጡ ነው። ቀጥታ ነው የተናገሩት። እማበላው እማጠጣው ሳጣ ገባሁበት ጥበብ ነው ብሎኛል። ደግሞ ሌላ በጣም የሚያዘናጉበት ነገር አንዱ ደግሞ ምንድነው መሰላችሁ ቤተሰቦቼ? አይ ሀብታም ብቻውን ለምን ይበላል እንዴ? እንካፈል እንጂ። እሱ ደክሞ ወጥቶ ወርዶ አሳምኖ የሚያመጣው ገንዘብ በጣም ከመጠን በላይ ሲከማች ጥጋብ ነው የሚሆንበት። ለኛ ግን ጥጋብ ሳይሆን ረሃብ ማስታገሻ ነውና እንካፈል። ስለዚህ ጥበቡ የሚጠቅመው ስልብናው የሚጠቅመው ከሀብታም ጥጋብ ተካፍሎ ሁለታችንም እኩል እናግሳ የሚል ሳቅ የተሞላበት ንጥቂያ ነው። ስልብና ግን መንፈስ ተልኮ መንፈሱ ገብቶ ሰዎቹ በዛ መንፈስ ተበክለው ነው የሁሉ ችግር የሚፈጠረው። አሁን እናንተ መንገድ ላይ ለምሳሌ የሆነ አፍዛ ደንዝዝ ወይም ከልከሌዎስ የሚባለውን መንፈስ የተዋረሰ ሌባ መጥቶ ዳበስ ያረጋቸዋል፣ ነካ ያረጋቸዋል። ከዛ በኋላ ምንድነው የምትሆኑት? ተፈዛላችሁ፣ ያንገታችሁን
የወርቅ ሐብልም ከሆነ የእጃችሁን ሰዓት፣ ከዛ ደግሞ ሞባይላችሁን፣ የጣታችሁን ቀለበት፣ ገንዘብም ኤቲኤም ካርድም ካላችሁ ኑ ብሎ ወስዶ ብር አውጡ ብሎ አሁን ደግሞ ቨርቹዋል የሚባል በመታወቂያ ብቻ ብር የምታወጡበት ሲስተም አለ። 50 ሺህ ብር ድረስ ነው የሚቻለው። በዛ ሁሉ ብዙ ብር ሊያስወጣ ይችላል። በዚህ ቨርቹዋል ጥሩ ነው። ኤቲኤም ባላዛችሁበት ሰዓት በመታወቂያ ብቻ ትጠቀማላችሁ። አቢሲኒያ ንግድ ባንክም ቨርቹዋል አለው። ግን ቨርቹዋል መጥፎ ጉዳቱ ምንድነው? ከተነካችሁና አላማው ያ ደብተራ አላማው ብር አውጥቶ ይስጠኝ የሚል ከሆነ ቀጥታ ሄዳችሁ ነው የምታወጡት። አውጥታችሁ እንካ ውሰድ ነው የምትሉት። አስተናገር የሚባል ቅጠል ያስቀባጥራል፣ የምትፈልጉትን ነገር ያስለፈልፋል ብለው ደብተራዎች ወይም የደብተራ ልጆችም ይናገራሉ። ግን ቅጠሉ ብቻውን ሳይሆን እናንተ የምትፈልጉትን ሐሳብ የሚያስለፈልፈው በቅጠሉ ውስጥ ተንተርሶ የእናንተን ሐሳብ የሚያስተናግድ መንፈስም ስላለ ነውና እናንተ ሌባ ሲሰልባችሁ ሲሰርቃችሁ ገብቶባችኋል መንፈስ ማለት ነው። ከዛን ቀን ጀምሮ ዝርክርክ ነው የምትሆኑት። ዕውቀታችሁ ይዘረፋል፣ ገንዘባችሁ ይዘረፋል፣ ጊዜያችሁ ይዘረፋል፣ ንቃታችሁ ይዘረፋል። አጠቃላይ ቀልጥፍናችሁ ይወሰድባችኋል። ታገኛላችሁ፣ አይበረክትም። ስታጡ ደግሞ አማራሪ ነው የምትሆኑት። ለምንድነው ማጣው? ምክንያቱ ምንድነው ትላላችሁና እኚህ እናት የመንደር ሴቶችን በሙሉ ጥብ አደረጓቸው። ፕሮቴስታንት ቸርች ገብተው ጥብ አደረጓቸው። ማንም አይነቃባቸውም። ጌታቸው ጌታ ይላሉ። እኔ ከስር አጭጃቸዋለሁ እያሉ የሚቀልዱት አሁን ዛሬ ላይ ሆነው እኚህ ሴትዮ ሲያስቡት እንዴ ግን የኢትዮጵያ ሕዝብ እውነት ማተብ ያሰራውም አማኝ ነኝ ይላል። ፕሮቴስታንቱም ጌታ ይላል። ሙስሊሙም አላህ ይሰግዳል። ግን ከሁሉም በጣም አማኝ ከተባሉ ሰዎች ሁሉ ሄጄ ሰልብ ያለው ነው የሚሉት እኚህ እናት። ያላደረኩት የለም። አንድ ጊዜ ምን አረኳሉ? ገበያ ማከለ ሄጄ ቁጭ አልኩኝና ምርር እንዳለው ሰው አለቀስኳሉ። መቶ ሰው ሁሉ ምን ሆነሽ ነው ሲለኝ ጊዜ ምንም አልሆንኩም በቃ ብር ያስፈልገኛል ሁላችሁም ስጡኛሉ። አንድም ሰው ሳይቀር ቲማቲማን የምትሸጥም ሴት ሳትቀር መተው ነው እጃቸው ላይ ጣል ያደረጉላቸው። ብዙ ብር ሰብስበው ሄዱት። ግን ምንም አልሆንኩም ነው የተናገሩት። ምንም አልሆንኩም ለምን እንዳልኩኝ አይገባኝም አሉ። በወቅቱ ተቸግሬ ነው ታምሜ ነው ማለት ይችላል አሉ። ግን ልጆቼን ማበላበት ማጠጣበት ስላጣሁኝ ነው። ግን ምንም አልሆንኩም ማለት ይችላሉ። ግን ምንም አልቸገረኝም፣ ግን ብር እፈልጋለሁ ነው ያልኩት አሉ። በኮንፊደንስ ብር እንደምፈልግ ተናግሬም እንኳን ብር አግኝቻለሁ አሉ። ሰው እኮ ተቸገርኩ ሲል ልጆቼ ማሳደግ ያጣው ሲል ሲያለቅስ ዘዴ ፈጥሮ የሆነ ነገር ሲያደርግ ምን ሲል በዛ ዘዴ ሊያገኝ ይችላል። ተናግረው ምንም እንደማይፈልጉ ተናግረው ብር አምጦ ሲሉ እሺ ብሎ የሚሰጥ ትውልድ አልነካሁት። ይሄን ህዝብ አላፈዘዝኩት አላደነዘዝኩት አሉ። ዝም ብዬ ነው ቁጭ ያልኩት። ያ ማለት ዛሬ ላይ ሆኖ ምን ይሰማውታል ስላቸው ያ ደብተራ አምጥቶ ያ መንፈስ ካላበሰኝ በኋላ በእኔ ዙሪያ ያሉትን 50 ሜትር ርቀት ድረስ ያሉትን ሰዎች በሙሉ የማፍዘዝ ኃይል ነበረኛሉ። ስለዚህ መናፍስቶቹ በጣም ታታሪ ነበሩ። በጣም ይሰሩ ነበር። ሴትዮዋም እንደ ሰይጣን ነበር የሚሰሩት። እንደ እላቸው ላይ እንደሰፈረባቸው የሚሰሩት ማለት ነው። እና በቃ የሚገርም ላይፍ መኖር ጀመሩ። ከዛ ሰፈር ወጡ። ባለ 3 መኝታ ኮንዶሚኒየም ተከራዩ። የድሮን ኮንዶሚኒየም ማለት ነው። ተከራዩ። እጅግ በጣም የተሻለ የናጠጠ ህይወት መኖር ጀመሩ። ኬት መጥቶላት ነው ሲባል አይ ባለቤቴ ተቀማጭ ገንዘብ አስቀምጦ ነበር ብለው የተናገሩት። ሌላ ሳልነግራችሁ ያለፍኩት ምንድነው ደብተራው ባንክ ያለውን ገንዘብ በሙሉ ስጭኝና በአንድ ወር ውስጥ ይሄንን ገንዘብ ማግኘት ካልቻልሽ እኔ መልስልሻለሁ ነው ያላት። በዛ ሰዓት ደግሞ ደብተራው ብር ያስፈልገዋል። መርጌታው ባይዘው መርጌታ ስል ደብተራ ስል ሆም ብዬ ነው የምለው። ለምን ብትሉ ቤተክርስቲያንን ያሰደቡ ይሄን ማዕረግ ይዘው ያስነቀፋት እነሱ ስለሆኑ ነው። ማዕረጉንም ክህነትንም ራሳቸውንም ጥምጣማቸውንም ያሰደቡት ስለሆኑ በህዝቡ ልቦና ውስጥ ያሉት እነሱ ናቸው። ሰሞኑን አንድ እናት ሰምታችኋል የተናገሩትን። ንስሐ አባቴ ይሄን ቤተሰብ እጨርሰዋለሁ አሉ። በ3 ወር ውስጥ ብዙ መከራ ደረሰብን፣ ሰው ሞተብኝ፣ ልጄንም ነጠቆኝ፣ ወንድሜንም እንደዚህ እህቴንም እንደዚህ እኔንም እንደዚህ ያደረጉኝ ብለው ተናገረች። አሁን እቺ ሴትዮ ፕሮቴስታንት ብትሆን ሙስሊም ብትሆን ሌላ እምነት ላይ ብትገባ
ምንድነው ዋናው ዋስትናው? ማን ነው ለዚህ ሁሉ ኃጢአት የዳረጋቸው? ጥበብ ነው እያሉ የሚያቀብሉት ጠባብነት ነው ማለት ነው። ይሄ ነው ሁልጊዜ መቃወም ያለብን። እኔም አለቃችሁም እናንተም አትለቁኝም። በላይቭ ላይ 116 ላይ ስለነበረኝ የህመም ሁኔታ ተናግሬያለሁ። ያን ቪዲዮ አይቶ በማግስቱ አንድ ደብተራ ደውሎ ምንድን ያለኝ፣ ወንድሜ ፕሮቴስታንት ነው፣ አንተ የምታስተምረውን ትምህርት ሰምቶ ደውሎ ሰደበኝ እና ትምህርትህን ለመስማት አንድ ብዬ የጀመርኩት ወንድሜ ሲሰድበኝ ነው አለ። እኛ ስናስተምር አንድ ቀን ሰምቶ አያውቁም እኮ። ደብተራ ነው የደወለልኝ። ባይዘው እኔ ደብተራ ነኝ፣ ስር ማሽቀጣል በጣሽ ከምትላቸው ውስጥ አንዱ ነኝ አለ። እሺ ወንድሜ ፕሮቴስታንት ሆኗል። እህቴ ጆቫ ናት። እናትና አባቴ ባዕድ አምልኮ ውስጥ ናቸው ያሉት አሁን ገጠር ላይ። ከቤታችን ውስጥ ኦርቶዶክሱ እኔ ነኝ ብዬ ነበር የማስበው። እኔም ኦርቶዶክስ እንዳልነበርኩ ነው የተረዳሁት። በእርግጥ ጥንቆልና እንደሆነ አጋንንት መጎተት እንደሆነ አውቃለሁ አለ። ይሄ ስራ ግን ልክ ራሱን እንደ ኦርቶዶክስ አድርጎ ነበር የሚቆጥረውና እናትና አባታችን ከወለዷቸው ልጆች 6 ልጆች ውስጥ አንድም ደና ልጅ እንዳልነበረ፣ ኦርቶዶክስ ትክክለኛ ክርስቲያን እንዳልነበረ የተረዳሁት ወንድሜ ደውሎ ሲሰድበኝ ነው። አንተ ነህ ጴንጤ ያረከኝ፣ የፕሮቴስታንት አዳራሽ ማይክሮፎን አቀባይ ኳየር እንደሆነ ያረከኝ አንተ ነህ። ጥበብ እያልክ እያበላህ እያጠጣኸኝ፣ ለውቀት እያልክ እያጋትከኝ። የመምህር ተስፋዬን ትምህርት ስማ፣ የመምህር ግርማን ትምህርት ተመልከት። እናንተ ነው የሚቃወሙት። ስንቱን ገደላችሁ፣ ስንቱን አበላሻችሁ። እዚህ ፕሮቴስታንት ቸርች አብዛኛው ኳየርና ፓስተር ዘማሪ የጉባኤውን የሚሞሉት አዳራሻቸውን ቸርቹን ልበለው የሚሞሉት አብዛኞቹ በቄስ ያኮረፉ፣ በደብተራ የተጨበረበሩ፣ የተደፈሩ ብዙ አይነት ችግር የደረሰባቸው ናቸው። ያ የእናንተ ውጤት ነው። እኔ ግን እዚህ ፕሮቴስታንት አዳራሽ ውስጥ ሆኜ የእናንተን መምህራንን ትምህርት ማዳመጥ የቻልኩት ጆሮ የሚስብ ነገር ያገኘሁት የእነዚህ ሰዎች ትምህርት ሳዳምጥ ነው። አንተም ማትረባ አሁንም እዛው ቅጠላ ቅጠልን እየሰበሰብክ ነው። አሁንም ኮከብ እየቆጠርክ ነው ቀና ብለህ። አሁንም እንደዚህ እያረክ ነው ብሎ በገባው መጠን ለመናገር ሞከረ። ወንድሙ ታናሽ ወንድሙ ነው ይሄኛው ደብተራው፣ ያኛው ታላቅ ነው። ድሮንም ታናሽን ሰምቼ ጉዶንኩኝ፣ ትንሹ ልጅን ሰምቼ ጉዶንኩኝ። አንተ ማትረባ ብሎ ወለጭ አርጎ ሰደበኛል። ከዛ እና ምንድነው ምን ልታዘዝ አልኩት። ይኸውልህ ትምህርትህን እየሰማሁት ነው፣ ከቤት አልወጣሁም። ከቀኑ 9 ሰዓት ሆኗል። የምታወራው ስለኛ ነው። መምህር ተስፋዬ እኔ በእግዚአብሔር ስም እምልልሃለሁ፣ እኔ አንተ ላይ ምንም ነገር አላደርግም፣ ግን ራስህን ጠብቅ ያለኝ። ተማሪዎችም እንዲጸልዩልህ ንገራቸው፣ ራስህን ጠብቅ። ምክንያቱም በህዝብ ፊት የሚያዋርድ መንፈስ ሊልኩብህ ይችላሉ፣ ወይም ደግሞ ድንገት ሌላም ስብዕና ውስጥ እንድትገባ የሚያደርግ መንፈስ ሊልኩብህ ይችላሉ። የተበሳጨ ደብተራ የሆነ ነገር ሊያደርግህ ይችላል። እኔ ካሁን ሰዓት ጀምሮ ኮተቴን በሙሉ ለመጣል ወስኛለሁ። እንደሚቀጣኝ አውቃለሁ። እግሬን አሁን ሽባ እንደሚያደርገኝ፣ ታክሲ ልሳፈር ብዬ ስወጣ አሁኑኑ መኪና እንደሚያስገጨኝ አውቃለሁ አለ። አይገርማችሁም? አፉ ሞልቶ ነው የሚናገረው። ታዲያ እኔ የክርስቶስን ስጋና ደም እኮ እቀበላለሁ፣ ጌታ አያድንኝም ወይ ስለው ጊዜ ጸጥ አለ። በእርግጥ ልክ ነህ አለኝ። እሺ የመላእክት ጥበቃ የት ሄዱ አልኩት። አሁንም ዝም አለ። በእርግጥ ልክ ነህ ብሎ ዝም ይላል። እና ጥበቃቸው እንኳን እያለ ብጎዳ እንኳን የማን በረከት የሚያድርብኝ? የቅዱሳን አይደለም ወይ? የሐዋርያት በረከት አይደለም ወይ? ጥበቃ እያላቸው ስለ ጥበቃ እየጻፉ ስለ ጠባቂ መልአክ እንኳን እየጻፉ በሰው እጅ ነው ያለፉትም የተደበደቡትም። ሐዋርያው ቅዱስ ጳውሎስና ቅዱስ ሲላስ ወደ አንዲት መንደር ሲገቡ ሄርሜንና ምናምን ብለው ስም አውጥተውላቸው የጣዖት ስም አውጥተውላቸው ይሄው አማልክት በሰው መልክ ወርደዋል እኛ ከተማ ኑ እንስገድላቸው ኑ እናምልካቸው ብሎ ህዝቡ ሆ ብሎ ሲከተላቸው ሐዋርያት ምን አደረጉ? ልብሳቸውን ቀደዱና እኛ አማልክት አይደለንም እናንተ እንደምትሉት አይነት ሰዎች አይደለንም ብለው ሲሰብኩ ክርስቶስን ቀጥቅጠው ሞቱ እስኪባል ድረስ ደም በደም አድርገዋቸው ቆሻሻ ላይ ጠለዋቸው ሄዱ ነው የሚለው። ሐዋርያት የዚህን ያክል መከራ የገጠማቸው ጌታ ስለማይጠብቃቸው ነው ወይ? አይደለም። አጋንንት የእግዚአብሔር የሆኑትን ሰዎች እንዴት እንደሚጠላ ለማሳየት እግዚአብሔርም ደግሞ ስሙ በሚጠራበት ቦታ ላይ ምንም እንኳን መከራ ቢመጣ ተደብድበው ሞቱ ተብሎ እስኪባል ድረስ እንኳን ይሄ ሁሉ መከራ ደርሶባቸው ልክ ኢየሱስ ክርስቶስ 6666 ጊዜ እንደተገረፈው
እነዚህም ሐዋርያት እንደዛው ተቀጥቅጠው ሕይወታቸው ያልፋል ተብሎ እስኪገመት ድረስ ተደብድበው ሞቱ ተብለው ቆሻሻ ላይ ተጥለው የተነሱት በማን ነው? በእግዚአብሔር ኃይል ነው። ቢሞቱም የክርስቶስ ናቸው ብሏል ቅዱስ ጳውሎስ። ብኖርም ብሞትም የክርስቶስ ነኝ ያለው። የሚበላው የማይበላውን አይንቀፍ። ያ ማለት የሚጾመው የማይጾመውን፣ የማይጾመው ደግሞ የሚጾመውን አይተችን ያለው። ሆድ ለመብል ነው፣ መብልም ይጠፋል አለ። ሁሉ ነገር ከንቱ እንደሆነ ይናገርና ግን በሕይወት ብንኖርም ብንሞትም የክርስቶስ ነን። ያም ስለ ክርስቶስ ብሎ ይሄን አደረገ፣ የሚጾመውም የማይጾመውም ስለ ክርስቶስ ብሎ አደረጉን ያለውና የምናረገውን ነገር በሙሉ ወደ በጎ ነገር የምንቀይር ከሆነ በሞትም ዋጋ ሆኖ ይቆጠርልኛል፣ በሕይወት ብኖርም እግዚአብሔር አዳነኝ ይላለውና እኔ ምንም ማልፈራ ሰው ነኝ አልኩት። በእርግጥ አዎ አንደኛ ልጆች ወልደሃል፣ ሁለተኛ ነገር ደግሞ አይ ዶንት ኖ ጥንቃቄህን አላቅም፣ ግን እንደው ምናልባት በቂ ትምህርት ሳታስተምር ያለ ጊዜህም እንዳትቀጭ ስለምፈራ ነው አለ። የዚህን ያክል የምታስብልኝ ከሆነ እስቲ አንድ ነገር አድርግልኝ አልኩት። ምን አለኝ? እስቲ አሁኑኑ ኮተትህን ጣልና ንስሐ ግባ፣ ከደብተሮች ቁጥር አንድ ቁጥር እንኳን ይቀንስ አልኩት። ይሄን አደርገዋለሁ አለኝ። አንተ ስታስተምረኝ ያልገባኝ ወይም ደግሞ እናንተ ስታስተምሩ አንድ ቀን እንኳን ዞር ብለን ያላየናችሁ በመንገድ ላይ ሁሉ አውቃለሁ አለኝ። ቤተክርስቲያን ሁሉ ታስተምር መተህ አስተምረህ ከመድረክ እስክትወርድ ድረስ ጠብቄ ላናግር ብዬ ማናገር ሲላችሁ ቀላል መሰላችሁ? አንተ ግን ከኛ ራስ ላይ አትወርድም እንዴ ልልህ ነበር አለ። የዚህን ያክል እንኳን ሊያናግረኝ ፈልጎ አልቻለም። ለምን ስለው የምሰራውን ስለማቅ ነው ያለው። ድፍረቱ አይኖረንም። ቆመን መድረክ ላይ መስበክ የምንፈልገው ጥቅሳ ጥቅሶቹን ብቻ ነው። የሽንገላ ቃላቶችን፣ የደሞዝ ቃላት የሚባል ነገር አለ። ስብከተ ወንጌል ሰበካ ጉባኤ እዛ አካባቢ ላይ ያሉ ሰዎች አስተዳዳሪው ማሞገስ፣ አካባቢ ያሉትን ሰባኪዎች ስማቸውን ጥሩ አድርጎ ጠርቶ እንትን በቃ መሸነጋገል፣ በካባ ውስጥ መደበቅ። ከዛ በኋላ የአየር ሰዓቱ ሲያልቅ ይሄንን ጉባኤ ብለው እንደጀመሩት ሁሉ በሰላም ያልከን ሰላም አሳድረን ብለው ዘምሮ ጉባኤው መዝጋት ብቻ ነው የሚፈልገው። ሪፒቴሽኑ ሃቢቹዋል አክሽኑ አንድ አይነት ነው የሚሆነው፣ ፍሬ የሌለው አይነት ድግግሞሽ ማለት ነው። እና በቃ ኮተትህን ጣልልኝ ያልኩት። ኮተቱን ሊጥል ቃል ገባ። አንድ ችግር እንደሚገጥመኝ ተስፋ አደርጋለሁ አለ። ግን ለምን ይሄን ተስፋ ታደርጋለህ አልኩት። የሚገርም መምህር አውቀዋለሁ፣ ሊገለኝ እንደሚፈልግ ያወራኛል። እኔ ጋር ያለው አሾክሻኪ መንፈስ ነው አለኝ። አጠገብህ ምን መጽሐፍ እንዳለ ልንገርህ አለኝ። አልኩት። ውዳሴ አምላክ መጽሐፍ አለ አለኝ። ክውን ያልኩት። አጠገቤ ውዳሴ አምላክ መጽሐፍ አለ። እንዴት አወቅህ ስለው አሾክሻኪ መንፈስ አንተ ጋር ደርሶ ተመልሶ መጣልኝ። የዚህን ያክል መጥቶ መመርመር ይችላል፣ ግን መንካት አይችልም። ቢነካም እንኳን ነገሮች ሁሉ ለበጎ እንዲሆኑ ማድረግ ይቻላል። እንዳልኳችሁ ሐዋርያትን ቀጥቅጠዋቸዋል። ቅዱስ ጳውሎስን እኮ በቅርጫት በዘንቢል ቅርጫት አድርገው በአጥር በግንብ አዘልለው እኮ እንዲያመልጥ ያደረጉት ስጋዊ በሆነ መንገድ ነው፣ ስጋዊ በሆነ ስልት ነው። ግን የእግዚአብሔር ሐዋርያ ከተባሉ የክርስቶስ ደቀ መዛሙርት ከተባሉ መንፈስ ቅዱስ ከወረደላቸው በኋላ ከሆነ ሁሉ የሆነው ለምን እንደዚህ አይነት ብልሃትና ዘዴ ተጠቀሙ? አያችሁ፣ አንዳንዴ መንፈስ ቅዱስ አብሮን እያለ እንኳን በራሳችን ሐሳብ እየሄድን ለማምለጥ እንሞክራለን። ከዛ መንፈስ ቅዱስም ጠብቆን ደግሞ ካለንበት መከራ በብዙ ጥረት እንወጣዋለን። ሞቱ እስኪባሉ ድረስ አልኳችሁ እኮ ሞቱ እስኪባሉ ድረስ ተቀጥቅጠው ተደብድበው መከራ ደርሶባቸው የሚያልፉም አሉ፣ የሚድኑም አሉ። ያ ማለት ግን እግዚአብሔር ስላልጠበቃቸው ክርስቶስ ስላልጠበቃቸው አይደለም፣ ወይም ጠባቂ መልአክ አጠገባቸው ስለሌለ አይደለም። በሚመቱት በሚጎሰሙት ነገር ዋጋ ስለሚያገኙበት ነው። እና እኔም ላይ መንፈስ ቢልኩብኝ አንተም ጋር ያለው መጥቶ ደርሶ ቢመለስም አንደኛ መጥቶ መግባት እንዳልቻለ ቢገባም ምንም ነገር ማድረግ እንዳልቻለ ለማወቅ ነው፣ ለማሳየትም ሊሆን ይችላል የሚመጣብኝ። እና እኔ የሰይጣን ቤተ ሙከራ መሆን አልፈልግም፣ ግን እንድታስተውሉ የምፈልገው አልኩት። የሰይጣን ቤተ ሙከራ መሆን አልፈልግም ማለት መጥቶ ቼክ ያደርገኝ ማለት አይደለም። ያንዣብብ ይችላል፣ ተጽፏል። ይሄን ሁሉ ከተነጋገርን በኋላ ለምንድን ነው ስለ ደብተራው የምነግራችሁ? እኚህ እናት ጋር ይሄ ነገር ስላለ ነው። ሳገኛቸው እንዲህ አይነት ችግር ስለገጠመኝ ነው። እና እኔ ንስሐ ገባለሁ አለኝ። ንስሐ ገባለሁ። ንስሐ ገብቼ ግን ለአንድ ዓመትም ለ6 ወርም ለ3 ወርም ያክል እግዚአብሔር ተቀመጥ ያለኝ ባይምሮ ያቀበለኝ ነገር ቁጭ ማለት አለብኝና ምን ይሻላል ገንዘብ ላክልኝ ብልህ
ገንዘብ ስልክለት ሊሰልበኝ ነው ብለህ ታስባለህ አለኝ። እያሰብኩ ነበር የሚገርማችሁ። ስለዚህ ምን ይሻላል አለኝ። ባለህ ገንዘብ ተጠቀም አልኩት። እኔ ምንም ገንዘብ የለኝም አለ። ውጣና ለምን አልኩት። እኔ አልልክልህም አልኩት። እስክትቆርብ ቆራቢ ሆነ እስካይህ ድረስ አላምንህም አልኩት። ልክ ነኝ። እኔ ምንም አይነት ሰው በዚህ ልክ ሲቆርብ ካየሁኝ ማምነው የሚፈርደው ክርስቶስ ስለሆነ ነው። እና እውነትህ ነው፣ ጥሩ ዘዴ የፈጠርክልኛልና ሄዶ ወጥቶ እንግዲህ መገናኛ አካባቢ የሚኖር ሰው አየር ጤና ሄዶ ይለምናል። አየር ጤና አካባቢ ወይም ዓለም ባንክ አካባቢ ያለ ሰው ደግሞ ሰው አያየኝም አያገኘኝም ብሎ ስለሚያስብ ራቅ ያለ ቦታ መጥቶ ለምኖ የሆነ መንደር አካባቢ ለምኖ ሳንቲም ሰብስቦ እንደዚህ አይነት የሌብነት ልምድ አለ። እና በጣም የሚገርማችሁ ለምኖ ሳንቲም ሰበሰበ። በ3 ቀን ውስጥ 3000 ብር ነው ያገኘው። እንዴት እንደለምን አላውቅም። በ3 ቀን ውስጥ 3000 ብር አገኘው ነው ያለው። እውነት ልመና እንደዚህ ገንዘብ ያስገኛል አልኩት። ምን ነው መምር ልትገባበት ነው እንዴ ያለኝ። አይ እንደዛ ሳይሆን ይሄን ያክል ገንዘብ ምን አንዴት አገብት ለምን ነው ይሄ እኔ ራሴ ዘዴ ነው አለ። ስልብና አልተጠቀምክም አልኩት። በፍጹም አላረኩም። ጀስት በቃ ልመና ብቻ ነው የለመንኩት። እና በ3000 ብሩ ምን እንደማድረግ ታየኛለህ ብሎ አሁን ገዳም ነው ያለው። ወደኚህ እናት ልመለስላችሁ። እኚህ እናትም ልጆቻቸው ናቸው እኔን እንዳገኝ ያደረጉትና እናቴ ሰላቢ ነች አለኝ። አንዱ መጥቶ አንደኛው ልጃቸው ትንሹ መጥቶ እናቴ ሰላቢ ነች አለኝ። እውነትህን ነው? እሺ ምን ላግዝህ ስለው ጊዜ እንዴ እናቴ ሰላቢ ነች እያልኩ እኮ ነው መምህር አለኝ። አዎ እኮ ነገርከኝ እኮ። ስለዚህ እሺ አንተን እንድመክር ነው የፈለከው ወይስ እናትን እንድመልሳቸው ስለው ጊዜ በቃ ይሄን ብቻ ነው መናገር የፈለኩት ብለህ አዳምጠኝ፣ ከዛስ በለኝ ትንትን አድርጌ ልንገርህ አለኝ። እሺ አልኩት። እና እናቱ አረቄ ይጠጣሉ። የወሰንገላ መንፈስ ስላለባቸው አዳልሞቴም አለ ቡና የሚያስጠጣቸውና ወሰንገላ መንፈስ ግን ትንሽ ከጠጡ ይቀባጥራሉ። እና እንዴት አድርገው ከልጅነት እንዳሳደጉት እንዴት ሰላቢ መንፈስ እንደወሰዱ አብሾ ቀባጠረ ለፈለፉ ማለት ነውና ልጁ ያንን ታሪክ ቁጭ ብሎ ሰምቶ ስለነበረ ከፈተልኝ ኦዲዮን። ትንሽ ማብራሪያ ሰጥቶኝ ስማው ይሄንን ብሎ 40 ምናምን ደቂቃ ነው ቁጭ ብዬ አዳመጥኩትና መጨረሻ ላይ እና ይኸውልህ ብዬ ልክ ልናገረው ስል ስለሰማኝ በጣም አመሰግናለሁ። አሁን ልሂድ፣ እናቴ ቀድማኝ ከገባች የት እንደዋልኩኝ ስለምታውቅ ገብቼ ማክሸፍ አለብኝ አለኝ። ምኑን አልኩት። ቆይ ዝም በል አሁን ብቻ ዛሬ ስላገኘሁ ደስ ብሎኛል ብሎ ተለያየንና ምንድነው ያደረገው? ሄደው በኋላ ስጠይቀው ቀድሚያት ገብቼ የትም እንዳልነበርኩኝ እኔ ላይ ያለው መንፈስ ሄዶ እናቴ ጋር እንዳይቀባጥር አለ። ሰግጄ እቤት ውስጥ ነው መስገድ ያለብኝ አለ። እቤት ውስጥ በደንብ ሰገድኩ፣ ጸለይኩና ከኔ ወጣ እናቴ ላይ ሄደ። የት እንደዋልኩኝ ምን እንዳደረኩኝ ብትናገር አለቀልህ፣ በቃ መጫወቻ ነው ማድረግ። እኔ እናቴን በዘዴ ነው መቀየር የምፈልገው፣ አንተ የራስ ጉዳይ ብሎ ከመንፈሱ ጋር ያወራል እንደዚህ። ከዛ ደግሞ ቅዱስ ሚካኤል ወይ አንተ እርዳኝ፣ ሰይጣንን አንደበቱን ዝጋ፣ አይኑን አሳውር፣ እጁን እግሩን ሽባ አድርግ ብሎ ሰው የሆነ ክፉ የሆነ ሰውን ኢሜጅ አድርጎ ሰርቶ ሲሽመደመድ ያሳየኛል አለ። ሽባ ሲሆን አያለው አለ። ገና ሳይተኛ እኮ ነው፣ ዝም ብሎ በሰመመንና በምናብ። እናቱ ስትመጣ ታማ ኩርምትምት ብላ መጣ ትተኛለች። ኪሳን ሲፈትሸው ግን የገንዘብ ማዕት ነው የሚያገኘው። አካውንታቸው ላይ 3 ሚሊዮን 4 ሚሊዮን ያለው። እንዲህ ግን መንካት አይፈልግም ይሄ ልጅ። ለወንድሙም አልነገረውም። ለምን? ወንድሙ ገንዘብ ይፈልጋል። ያንን ገንዘብ ካወቀ በቃ እናቱን ደሃን የሚያረጋት የኃጢአትም ገንዘብ ስለሆነ ብዙ ሰዎች የተሰለቡበትም ገንዘብ ስለሆነ ወንድሜም ደግሞ በዚህ ውስጥ ገብቶ እንዳይበላሽብኝ ስለመፈራ ነው ብሎ ነው የሚለው። እና ጠጅ ይወዳሉ፣ አረቄ ይወዳሉ፣ ቢራ፣ መጠጥ፣ የአልኮል ነክ ነገር በጣም ነው የሚወዱት። ሁሉም ነው የሚያግበሰብሱት። እና አንድ ቀን ታላቅ ወንድምየው ቀድሞ ገባ በቤት። ያው እድሜያቸው አድጓል፣ አሁን ከፍ ብለዋል፣ በጣም ነው ያደጉትና ጎረምሳ ሆነዋል። እና ታላቅ ወንድምየው ቀድሞ ገባና እናትም የለችም ወንድሙም የለም። እና ቤቱ እጣን አለ፣ ስዕሎች አሉ። መጣው ብሎ ለካ ሱቅ ደርሶ እስኪመለስ ድረስ ወንድሙ የመጣውና የሆነ ደስ የሚል ነገር ታየው ቤቱ ሲገባ። በጣም ደስ ይላል። ምንድነው እናቴ ነች ወይስ ወንድሜ ነው እንደዚህ ያደረጉት? ዛሬ ደግሞ ምን አይነት ባህታዊ ነው ቤታችን የመጣው ብሎ አይቶ አያውቅም። እንደዛ ሄዶ የእመቤታችንን ስዕል እንደዚህ እንደ ሳማት ተጣብቆ ቀረ።
ማለት እንደዚህ እንዴት ነው ከሱ ጋር መጣበቅ ሳይሆን ድርቅ ብሎ ቀረ ማለት ነው። ከዛ ሲገቡ ወንድሜ መታሃል እንደ ሲለው ጊዜ ኧረ በእናትህ አላቀኝ ይላል። እዛ ምኑ ነው ማላቀቅ ተጣብቄ ገትሮ ያስቀረኛል። ምኑ እኔ ምን አውቃለሁ። እንግዲህ ስዕሉን የገዛው ከራጉኤል ነው፣ ከመርካቶ ራጉኤል ከኔም እንኳን አልወሰደም። ግን በጸሎት በቅባ ቅዱስ ቀብቶት ምናምን በመጋሸት ጥሩ አድርጎ አሳምሮታልና እመቤቴ ሆይ ወንድሜን እዚሁ ያስችልኝ እንዴ አንተ ነው አፉ ይለፈልፋል፣ ግን ወገቡ መንቀሳቀስ አልቻለም። ከዛ እንደዛው ድርቅ እንዳለ አምጥቶ ወንበር ላይ ያስቀመጠው እንደዚህ ሙጥጥ እንዳለ ማለት ነው። ምንድነው ያረከው? ሰደብካት? አይደለም ደስ ብሎ መጥቼ ተሳለምኩኝ አለ። ምንም ክፉ ነገር አልተናገርኩም ማለት እመቤቴ ሆይ ምን ልታሳየኝ ነው ብሎ በጣም የሚገርማችሁ ነገር በቃ ገርሞት መጸለይ ሁሉ አቅቶት ሁለቱም ሶፋ ላይ ተቀምጠው አረ ጸልይና አንተ ነህ እንደዚህ ስዕሉን ያረካው ጸልይና ባክን ሰውነት ይመልስልኝ አለው። እኔ አላቅም ለምን እመቤቴ እንደዚህ እንዳደረገች አላቅም፣ እጠብቃለሁ። በእኔ ጸሎት አይደለም ፈታ ያሰረችህ እሷ ነች። እንደ እናቴ ጀምራል እንዴ ያለው። ምንድነው እናቴ ምን ታረጋለች አለ። አይ አልነግርህም፣ ምንም ማታቅ ከሆነ ንገረኝ፣ እንዲያውም እንድትነካኝ አልፈልግም፣ እናቴ እስክትመጣ እጠብቃለሁ አለ። ከዛ እናትየዋ መጣች። ስትመጣ ሰክራ እየተንገዳገደች ይኸው የሰፈር ሰው በጣም ነው የጠላት። ለምን ከጊዜ ሂደት በኋላ መንፈሱ ግብሩን የሚያገኘው በውርደት ነው። እሷን ሰካራም ሴት አድርጎ እየተንገዳገደች እንድትገባ ሰው እየተሳደበች ራቁቷን ሆና እንድትገባ ራቁት ስላችሁ ልብስ ማውለቅ ሳይሆን አሮጊት ሆኖ አስቡ እንግዲህ አጭር ቀሚስ ማድረግ፣ ሊፕስቲክ መቀባት፣ ጸጉር ማንጨባረር፣ እድሜ ከፍ ብሎ በጣም ያስጠላል እንደዚህ ሆኖ መታየት። እና መጣች እዴ ዛሬ ደግሞ ምንድነው አፍን ያሞጣው ሞትከው ቡና አምሮሃል ማለት ነው፣ ከራማዬ ቡና ጠምቶታል ማለት ነው ማለት ብላ ቡና ቃስ ታቀራርብ። እማዬ እንደሱ አይደለም የት ነው ያልሽው ብሎ ጠየቃት። ምን አገባህ አለችው። አሉት እናትየው እንግዲህ አርጅተዋል ነው እንግዲህ አይመለከትህም የትስ ቦል ምን አገባችሁ እንዴ ወንድሜን ተመልከችው እስቲ ምንድነው ያደረግሽው ዛሬ የት ነው ያልሽው አላት። አይ ምንድነው ምን እኔ እኮ እየቀለደ መስሎኛል እንደዚህ ይሄው ማርያምን ስዕል ሊስል እንደዚህ ብሎ ጎንበስ ብሎ እንደዚህ ብሎ መጥቶ ስዕሏ ሊስል ሲል ማለት ሊስም ሲል ደርቆ ቀራላት። መድረቁ ስሽ በጣም ያስደነግጣል። ይሄ ስዕል ግን እንደዚህ ሆኖ ቤቱ በጣም መሞላቱ ግን አሁን ነው ትዝ ያለኝ ምንድነው አለች። እና ልጁ በጣም ደነገጠ። አፉን ደርቆ የቀረው ልጅ ማለት ነው እንደዛው እንደተገተረ ነው ሶፋ ላይ ተቀምጠው። የሚገርማችሁ እግሩ መቼም ከመሬት ጋር አይሰፋም። ወንድሙን ወስዶ ያስቀመጠውና ክርክራችሁን አቆማችሁ ባካችሁን ጸበል እርጩኛል። ከዛ እናቴ የት ውለሽ እንደመጣሽ ማትናገሪ ከሆነ ዛሬ ልጨክንብሽ ነው አለ። ምን ልታረገኝ? በቢላ ልትወጋኝ ነው? በሽጉጥ ልትገለኝ ነው? ልትገርፈኝ ነው? ምን ልታረገኝ ነው? አይ እሱን ታውቂዋለሽ ችግር የለውም አለና ሄደ። አዘጋጅቷል በጆግ 2 ጆግ ውሃ ጸበል ማለት ነው። እንደ ትምህርቱ ላይ ሲሰማ የነበረው ማለት ነው። ትምህርት ላይ አመጣና እንኪ ቅመሽ ብሎ እናቱ ላይ ሲረጫት ጊዜ በቃ የመጨረሻ ደንግጦ መንፈሱ ከኋላም ብረት መታቸው። የአልጋው ብረት ወደቁ። እርጅናም አለ፣ መመታትም አለ፣ ድንጋጤም አለ፣ መንፈሱም አለ። እነዚህ 4 ነገሮች ተደምረው እናትየዋን ዘረራቸው። ከዛ ደነገጠ። እማዬ ሲል ጊዜ የቤተ ክርስቲያን ሳንቲም ነው የመዘበርኩት፣ እንደለመድኩት ይፈዙልኛል ይደነዝዙልኛል ብዬ እንደምሰርቀው አሁን ደግሞ የቤተ ክርስቲያን ሳጥን ነው የሰረኩት፣ ሰርቄ የመጣሁት። ለዚህ ነው ወንድምህ እንደዚህ ሆኖ ማርያምን ሲስም አይደል ሄጄ ማርያም ቤተ ክርስቲያን የሰረኩት አለች ሴትዮዋ። ልጁ መጥቶ በሚስምበት ቅጽበት ውስጥ እናትየዋ እዛ ጋር ምን እያደረገች እንደሆነ ማንም ያየው እግዚአብሔር ጠባቂ መልአክ እመቤታችን። ለዚህ ነው እግዚአብሔር ሙሉ በኩል ላይ ነው ኦልማይቲ ጋር ነው። ለቅዱሳንም ደግሞ ይሄንን ስልጣን ሰጥቷቸዋል። በተፈጥሮ ባይኖራቸውም የአምላክነትን ስራ በጸጋ ሰጥቷቸዋል። እኔ ከማደርገው በላይ ታደርጋላችሁ ስላለ ለእመቤታችን ይሄ ሁሉ ይሰጣታል። እምነት ቢኖራችሁ እኔ እንደማደርገው ታደርጋላችኋልና ከዚህም በላይ ታደርጋላችኋል። ስለዚህ ሁሉም ቦታ መገኘት ይችላሉ። ግን በስጦታ ነው፣ በእግዚአብሔር ጸጋ ነው የሚሆነው። እና እመቤታችን እዚህም ነበረች እዛም ነበረች። እና ለምንድነው ወንድሜ ግን እንደዚህ ተከትሎ የቀረው ብሎ ጥያቄ የሆነበት ተመለሰለት። እግዚአብሔር ይሄን ነገር ሳይፈታ በፍጹም ከዚህ አልነሳም ብሎ ነበር። ያንን በ2 ጆግ ጸበል ሲደፋባቸው መንፈሱ ሲያዝ ጎረቤትም ኡኡታ ሰምቶ መጣ። ከዛ ምንድነው ብሎ ሲጠይቁ በእናታችሁ በእግዚአብሔር ከዚህ ቤት ውጡልኝና ምን እንደተፈጠረ እኔ ራሴ ቀስ ብዬ ቤት መጥቼ አብራራላችኋለሁ ውጡልኝ አላቸው። አይ እናትህ እንደዚህ ወድቃ ተዝለፍልፋ ያየን
ምንም ነገር እንዳትናገረን ምንድነው ያደረካታል እንዴ? እኔ እንደምታየው ነጠላ ለብሻለሁ፣ ጸበል ነው በእጅ ያስኩት። ጸበል ስረጫት ጮኸች። ወይ እንደዛ ነው እንዴ? በል እኔ እጇን ሊያዝል ልብሷን ልቀይርላት ሲሉ ጊዜ አልፈልግም ውጡልኝ። እናቴ ሰካራም ሆና ሰድባችኋታል፣ አላገዛችኋትም። በጣም ብዙ መገለል ደርሶባቸዋል። ገንዘብ እያላቸው እንደሌላቸው ነው የሆኑት። ምንም ሳይቸገሩ ግን እንደ ችግረኛ ነው የኖሩት። ያ ማለት የሰፈር ሰው በእናታቸው ስድብ ምክንያት ስላገለላቸው ነው ማለት ነው። እንደዛ እየተከራከርን እያለ ደብተራው መጣል። ያ እናቴን ስልብና ያስተማራት ደብተራ የዛሬ ስንት ዓመት ነው እንግዲህ ስልብና ያስተማራቸው። መጣና እንዴት ናችሁ እዚህ ቤት ምንድነው ብሎ መጣ። እንዴ አንተንም መቤታችን ሳበች አለው። ምንድነው የምታወራው? አይ እንዴት እንደመጣህ ገርሞኛል። ሰው ጊዜ እኔ እኮ ካህን ነኝ አንተ ትለኛለህ እንዴ? እኔን አንቱ ነው ማለት ያለብህ። ክህነት የያዘ ሰው አንቱ ነው የሚባለው አለው። አይ ክህነቱን ለጊዜው አላምንበትም፣ ግን ይቀመጣልና አንቱ ለውታለሁ ብሎ ቁጭ ያደረገው። ይወሎት በእድሜ የገፉኖት የእናቴ ቀምጥም እንደነበሩ አውቃለሁ። ሰው ጊዜ በስመላንተ እንደዚህ አይባልም ብሎ ደንግጠው አፉን አዘጉት። ያ ማለት ዝም እንዲል አደረጉትና ጎረቤት ሙሉ ወጥቷል። ብቻውን ያለው ወንድሙም አለ። ወንድሙ ምንም እንኳን ደርቆ ቢቀርም ጆሮ ግን ይሰማል። ከዛ ወንድም አለም እናቴን የረጫትን ጸበል ለኔ ረጨኝና ወደ ነበርኩበት እንድመለስ እርዳኛለሁ። አይ አንድ ነገር ይቀራል። ይሄ ደብተራ ለምን እንደመጣ መጠየቅ አለብኛል። ተመልከቱ። ለምንድነው የመጣው ወይም የመጡት ምንድነው ዛሬ ያመጣው ሲባል ጊዜ አይ እንደው ጭንቅ ሲለኝ ሊያት ብዬ ነው የመጣሁት። አይ አይመስለኝም እግዚአብሔር ነው ሰው ያመጣ። ህንካ ቀበሳለና ጸበል ረጨው። ምንም ፍንክች የለም። ያዳቆረ ሰይጣን ሳያቀስ ሳይቀርም እንደሚባለው ጠቋር እኮ ነው። ጸበል አያቃጥለው ማለት አይደለም፣ ግን በብዙ ተዋርሶ በሰው ደም ተዋርሶ ስለሆነ የሚኖረው ከባድ ነው። አንዳንድ ጊዜ መናፍስት እንዳይያዙ ቀድመው ወጥተው ደጅ ላይ ሊጠብቁ ይችላሉ። ለምን? ቤት ውስጥ ያለውን ነገር አይተዋላ። ይሄ በስንክሳር ላይም አለ። አንድ ካህን ሊቀድስ ወደ ቤተ ክርስቲያን ሲመጣ እላዩ ላይ ያሉት መናፍስቶች በንብ መልክ ጭንቅላቱ ላይ ይከተሉት ነበር። ንብ ታውቃላችሁ? መንጋ የንብ መንጋ መተው እያሉ ይሽከረከሩ ነበር ጭንቅላቱ ላይ። ልክ ወደ ቤተ ክርስቲያን ግቢ ሲገባ መንፈሶቹ ወደ ኋላ ተመልሰው ቀድሶ ሲወጣ ደግሞ ተመልሰው መተው ሰፍረውበት እንደዚህ አይነት ሁኔታዎች አቅርብ ያለው የዛሬ 4 ዓመት 5 ዓመት ከስንክሳር ላይ ማለት ነው። የካህን አጋንንት ያለበት ካህን ሊቀድስ ሲመጣ የተፈጠረ ነገር ልክ እንደዛ ነው። ይሄም ሰውዬ የሆነውና ለምን ነው የምታበሰብሰኝ ልብሴን ለምን ነው ሳልፈቅድ ጸበል የምትረጨኝ ሲል ጊዜ ለምንድን ነው የመጣው? እውነቱን ተናገር። እናቴን ምንድን ነው ያስተማርኩት? እሱማ ጥበብ ነው። አንተን ፈልገህ ሆኖ እንዴ? ችግር የለውም ነጠላህን አውልቅና ዝም ብዬ ልጸልይ ምናምን ብለህ የምትለውን ባህታዊነትህን ተውና አስተምርሃለሁ፣ ችግር የለውም አለው። ነው አዎ። በጣም ተናደደ ልጁ፣ ስሜታዊ ሆነ። መቁጠሪያውን አነሳና እየቀጠቀጠ ከግቢ ያስወጣው። አንተ ነህ ጥበብ ምታ፣ ይሄ ነው ጥበብ እያለ እየቀጠቀጠ ተው ልጄ ተው እንደሱ አይደረግም፣ ውጣ ከዚህ እያለ ሽማግሌ ናቸው 60 ምናምን ሆኗቸዋል። ውጣ ከዚህ እያለ እንግዲህ የአባትየው ጓደኛ ከሆኑ ከዛም ከእናትየዋ ጋር ደግሞ አብረውም የተወሰነ ዓመት ከኖሩ እድሜያቸው ስንት እንደሆነ ገምቱ። ከእግራቸውን እያለ በመቁጠሪያ አናታቸውን እያለ ውጣ፣ እግዚአብሔር ራሱ አምጥቶ እንደዚህ እንድትዋረድ ውጣ እያለ ሲል ጊዜ የሰፈር ሰው ልጅ ላይ ሆኖ ነበር። ወይ አንተ በስመ አብ እንዴ ምንድነው ለዚህ የምታረጋቸው? ለምንድነው እኛን አባት እኛ አባት ምንም ዝም በሉ ማላሉ፣ ይሄው ቀጠቀጠኝም ማላሉ፣ እያሳደደ እስከ አስፋልት ጥግ ድረስ ሰው ሁሉ ጉድ እስኪል ድረስ። ከዛ ሲመለስ ግን ትንሽ ደነገጠ። ስሜት ውስጥ መግባቱ አናደደውና ምን ነው ካህንም አይደሉ እንዴ? እንዴት እንደዚህ ታረጋለህ አሉት። አዎ ግን ምን እንዳደረገ ስለማታውቁ ነው። ነገሩ ሲፈነዳት ይገባቸዋል። የዛን ሰዓት አሬ እኔም አባት ናቸው እኮ ምንድነው ያደረከው ምናምን ሲሉ ጊዜ የእርሶ ንስሐ አባት? አዎ ንስሐ አባት ቀይሩ